ሰላም ቤተሰቦች ዛሬ አንድ ወሳኝ መረጃ ይዤላችሁ መጣሁኝ ማለት ነው። ምክንያቱም እያንዳንዳችን ላይ ሙስሊም ሆኑ ወገኖቻችን ላይ ሴትም ላይ ወንድም ላይ ግዴታ የሆነና ማወቅ ስለዚህ ነገር ስላለብን ነው እና መጠየቅ መተሰለደ ነው። እሱም ምንድነው ከተባለ የእስልምና ማዕዘንት ወይም እስልምና የሚቋቋምበት ከአምስቱ አንዱ ሐጅ ነውና ይዘን ሐጅ ማድረግ የቻለው ብቻ ሳይሆን ማድረግ ያልቻለውም ስለዚህ ነገር አንደርስታንድ ማወቅ አለበት ማለት ነው። እና እሱ ምንድነው ከተባለ የዘንድሮ ሐጅ ማድረጊያው ኮስቱ ወይም ዋጋ ፕራይሱ እንደምታዩት ማይታሰብና የማይቀመስ ነው። ይሄ በኢትዮጵያ ብር 625,000 ብር እያለ ነው። ይዘን ፕሪቪየስሊ ይር ግን ባለፈው አመት ስናየው ግን 329,000 ብር ነበር ማለት ነው። ዘንድሮ ግን ደብል ጨምሮ በ90% ከመቶ 90% ጨምሯል ማለት ዘንድሮ። ይሄ ነገር ወዴት እየሄደ ነው? መጅሊስ ላይ እኛ አሚርን ብለው የተቀመጡት ደግሞ ምን እየሰሩ ነው ያሉት? ይዘን ባለፈው አመት እናስታውሳለን በሀጂ ዑመር ጊዜ 10% ለጨመረ ያ ሁላ ጋጋታ ያ ሁላ የት ሄደ? አሁን ግን 90% ጨምሮ ሙስሊሙ የተቸገረ ከነ ማድረግ የሚችለው እንኳን ይሄን ብር እንኳን እየከፈለ የማያደርግበት ሁኔታ ባለ ሰዓት ላይ ለምን ዝም የሚባለው? መልሱ ለእናንተ